አክራሪው እስልምና ቢመጣ የኦርቶዶክስን ነው። ፕሮቴስታንቱ ቢገለጥ የኦርቶዶክስን ነው። ካቶሊኩ ቢነሳ የኦርቶዶክስን ነው። በዓለም ላይ ተቃራኒ የበዛበት እምነት አሳዩ። ከኦርቶዶክስ ውጭ ተቃራኒ ያለው እምነት የለም። ለምን ነው ተቃራኒ ማይኖረው? ሁሉም አንድ ስለሆነ። ሁሉም አንድ ስለሆነ ማን ይቃረናል? ቤተ ክርስቲያን ግን ልዩ ስለሆነች ተቃራኒ ይበዛባታል። ይሄ ተቃራኒዎች መብዛት አለባቸው። ስለዚህ አሁን በዚህ ዘመን በዓለም ላይ ሁሉም ጣት የቀሰረባት ኦርቶዶክሳዊት ቤተ ክርስቲያን ብቻ ናት። ከዚህ ውጪ ሌላ ይጥፋ ተብሎ የሚፈረድበት ሃይማኖት የለም በጭራሽ። ኢኩሜኒዝም ቢመሰረት ኦርቶዶክስን ለማጥፋት ነው። እነ ኤሊስ ቤሊ 10 የጥፋት መንገዶች ቢዘረጉ ኦርቶዶክስን ማጥፋት ነው፣ ሌላ ነገር የለም። የጥፋት መንገዶች ኦርቶዶክስን ማጥፊያ ብለው ዘርግተዋል፣ አስቀምጠዋል። ፖለቲካው ቢመታ ኦርቶዶክስን ነው። አክራሪው እስልምና ቢመጣ የኦርቶዶክስን ነው። ፕሮቴስታንቱ ቢገለጥ የኦርቶዶክስን ነው። ካቶሊኩ ቢነሳ የኦርቶዶክስን ነው። ሴኩላሪዝም ቢነሳ የኦርቶዶክስን ነው። የዓለሙ ፍልስፍና ወጀብ በሙሉ የሚገለጠው ኦርቶዶክስን ነው። ይህ ብቻ መስሏችኋል? በውጭ ያለ ጠላት አልችል ሲል አማኝ በሚመስሉ ኧረ እንደ መነኮሳት ሁሉ የሚመስሉ አጥማቂና ሐሰተኞች ባህታውያን ሳይቀር ተለቀውብናል ኦርቶዶክስን ለማጥፋት። በውስጥ አማኝ እስከ መምሰል የደረሱ ኧረ እንደ ጻድቅ ሁሉ የሚቆጠሩ በአንዳንድ ሞኞች አይምሮ ውስጥ እንደ አባት የተቆጠሩ ኦርቶዶክስን ለማጥፋት ተሰልፈው ገንዘብ የሚያካብቱ ጠላቶች በስተውባታል። ተቃራኒ የበዛበት ማለት ነው ወዳጅ። የውጭ ጠላት አይጎዳትም። ታዲያ ምዕመናኑን የሚከፋፍሉ የሰውን አይምሮ የሚጎዱ እንደ አጥማቂ እንደ አጋንንት አስለፍላፊ የሚመስሉ ነገር ግን ከአጋንንት የከፉ የአጋንንት ማደሪያ የሆኑ ሳይቀር ይበዙባታል በውስጧ። ይቀላል እንዳይመስላችሁ። ታዲያ እነዚህ እነማን ናቸው ብላችሁ ብትጠይቁኝ ዲያብሎስ ምዕመናንን የሚያጠምድባቸው መረቦች ናቸው። በዚህ ዓለም ባህር ላይ የተጠመዱ መረቦች ማንን የሚያጠምዱ? ምዕመናንን የሚያጠምዱ በዚህ ዓለም የተሰሩ መረቦች ናቸው። ከዚህ መጠበቅ ያስፈልጋል። በልጁ ነገረን አለቀ። በልጁ ከነገረን ወጥተን እኔ ገሌ ነኝ፣ እኔ አባ ገሌ ነኝ፣ እኔ ገሌ ነኝ፣ እንዲህ አይነት አስተሳሰብ በሰው ልቡና እየሰረጸ መጥቷል። አሁን ክርስቶስ ከነገረን ውጭ፣ አብ በልጁ ከነገረን፣ ወልድ ስጋ ለብሶ ካስተማረን ትምህርት ውጭ አባ ገሌ እኮ ሰይጣን ያስለበልባሉ የሚል አንዳንድ ሞኝም ይሰማል። በጣም የሚገርም ነው። ሰይጣን ማስለብለብን እንደ ጽድቅ ቆጥረው እንደ ቅድስና የሚቆጥሩ በጣም ሞኞችም እየበዙ መጥተዋል። ኧረ ምን ብናደርግ ይሻላል? እንዲህ አይነት ውርዴት ሰይጣን ማስለብለብ እንደ ጽድቅ ተቆጥሮ እንዴ! በጣም ነውር እኮ ነው ጎበዝ፣ ነውር እኮ ነው። ስለዚህ በስመ ባህታዊ ቤተክርስቲያንን የሚበሉትን ልናውቅባቸው ይገባል። አስተሳሰባችን እየወደቀ ነው፣ እየወረደ መጥቷል። ስለዚህ በልጁ ነገረን። ማን በልጁ ነገረን? እግዚአብሔር አብ። ወልድ ስጋ ለብሶ ነገረን። ምን ነገረን? ሃይማኖትን። ሃይማኖት ብቻ አይደለም። ታዲያስ ሃይማኖቱ ምግባር ያለበት ነው፣ ምግባር የሌለበት አይደለም። ስለዚህ ራሱ አሳይቶ እንዲህ አድርጋችሁ ስሩ። ቀድሞ ለሰው ልጅ ሕግ ተሰጠ እንጂ ሕግ ፈጽሞ ያሳየ የለም። ሕግን የሰራ እርሱ ሕግን ለመፈጸም ሰው ሆኗልና ሕግ ሰርቶ ስሩ አለን። ሕግ ፈጽሞ አለን። አስተማረን። እንዴት መጾም እንዳለብን አስተማረን። እንዴት መጸለይ እንዳለብን አስተማረን። እሱ ካስተማረን ውጭ ሌላ ትምህርት የለንም። ስለዚህ ነው ቅዱስ ማር ይስሐቅ አንተን ሊፈልግ የመጣውን ልትፈልግ ውጣ ያለው። አንተን ሊፈልግህ የመጣውን ልትፈልግ ውጣ፣ ወደ አንተ ዝቅ ብሏልና ወደ እሱ ከፍ በል። አንተ እንድትናገር እሱ አለቀሰልህ ይላል። አንተ ዝም በል፣ ከልቅሶ እንድትድን ነፃ እንድትሆን እሱ አለቀሰ፣ ሕፃን ሆኖ። ስለዚህ በምግባር እሱን ልከተላለሁ የሚል ሁሉ እሱ እንደሄደ ሊሄድ ይገባዋል ተብሎ ተነገረን። ስለዚህ አምላካችን እግዚአብሔር በልጁ ነገረን። ሁሉን ወራሽ ባደረገው ሁሉን በፈጠረበት በልጁ አስተማረን። ልጁ ካስተማረን የምንወጣ ከሆነ ከልጁ ውጭ ነን፣ ከመንግስቱም ልዩ ነን ማለት ነው። እኔም ተናግሬያለሁ። ተናግሮ ከማጥፋት እናንተም ሰምታችኋል። ሰምቶ ከማጥፋት ይሰውረን። ወስብሐት ለእግዚአብሔር።